አው ከሸበላ ገፉ ጋር ተጋብተን ጣሊያን እንገባ ነበር ምን አረጋል ለከዚህ ሰንዳስ ወንድሙ ታስሯል ተብሎ ተመለሰ ታስሯል አው ታስሯል እዛ ሰንዳስ ተቀበየላችሁን ተብለን ትንሽ ጊዜ ጠብቁ ተባለ ጓደኞችሽን ግን አላስተዋውሽኝም አቤት ማለት እሱ ነው የፍጋራ ባሪ ነው እሱ ደግሞ ጭና ነው ደላላ ነው ተጋይ ደላላ ነው ባ ሃይ ምን ትላለች ወንድሜ አንተ እግዚአብሔር ያክብር በእናት ገላገልከ ከዚህ ፀሐይ አቦ ይመቻት ሰርጉን የሆነት አስመሰለችው በእናት ጣላንም ባስ ይሄን ፎቶ ደሾፉ ወዲያው ቢዛውን ነው ደቅ የሚያረጉልኝ ወንድሜ እኮ ጤነኛ ሰው ይዤ መጣ መስሎት ነው ለሁለት ሰው ኢንቪቴሽን ይላከው አካውንቱ ውስጥ ኤምባሲ የምታሳየው 200 ሺህ ብር ካለ አሁን ሙሉ አባረለ ስንት ሰው እንደፈለግን ታውቃለህ አይደለ ያለ ምንም መያዣ እኮ ገንዘቡን ባታንካውት ለማስገባት ፍቃደኛ የሆነችው ሰው ብቻ እኮ ነች እሱ ማለት እንደዛ በለኛ ግን ጩኸቷ ትጮሃ 200 ሺህ ብር ከፍላ እኮ ነው ቆራለ ልዋጭ ቦላ መጥረጃ ያለ ሲያለነ ቁርአን ላይ የምትውለው ምን ይላል በእናት ምን አርጋለሁ ምን አደረኩሽ እና ለምረም ብዛጋል አዋላ በዛውም እንዴ ለመጀመሪያ ነገር እኔ ጉራ ኩፋ ምናምን አለበት ወንድ አይመቸኝም እሺ ጨረሽ መልስልኝና ቀጥላለሁ ነይና አንቺ መግባባት የምንችል ሰዎች አይደለም ሲጀመር ማውራት ስትፈልጊ ድምጽሽን ዝቅ አድርገሽ አውሪ እዚህ የምትመሪው ስብሰባ የለም እኔ ብቻ ነው የምሰማሽ አወራስ ጉዳይ ነው እኔ ደማ እኮ ነው የማወራው ለኔ ጣጣ ጭንቅ ምናምን አላውቅም አባቴ እስከማገኝ ድረስ ወሪፍ ሳምንት አንተ ጋር እንደምቆይ ነው ነገረኝ ማን ነው እንደዛ ያለሽ ጁና ነው እንዳታስቢ እኔና አንቺ ከፕሌን ሳንወርድ ነው የምንለያየው እሺ እናያታለን እንግዲህ አወይንም የሚወስደን ሃይ አንተን እኮ ነው በረራችሁ ላተወሰነ ጊዜ ተሰርዟል እና ምን አይደለም እንደሱ አይደለም ችግሩ እንደተፈታ ከኤምባሲ ይደወልላችሁ ይሄው ነው እውነቱን እንድነግረኝ ነው የምፈልገው ሰውየው ምንድነው